የዛሬው የሰሚ ሙቪ ሪካፕ ፊልማችን ትዕይንት መነሻውን የሚያደርገው የጉልበተኛዋ ብሳባ ግፍና ሁለት ሰዎች የሙታን መናፍስትን የመጥሪያ ስነ ስርዓት እያደረጉ በማሳየት ይጀምራል። ከዚያም ታሪኩ ወደ አንድ የሁለተኛ ደረጃ ትምህርት ቤት የቮሊቦል ውድድር ይቀየራል። በጨዋታውም ነጭ የለበሰው ቡድን በቀላሉ ያሸንፋል። ከጨዋታውም በኋላ የቡድኑ ካፒቴን የሆነችው ብሳባ ያ የተባለችውን ተማሪ ልታነጋግራት እንደምትፈልግ ትነግራታል። ነገር ግን ትክክለኛ ፍላጎቷ እሷን ማሰቃየት ነበር። ምክንያቱም ያ የጠየቀቻትን ገንዘብ እስካሁን ስላላከችላት ነበር። ያም ገንዘቡን ዛሬ ማታ እንደምትልክላት ትነግራታለች። ብሳባን በመጨረሻ ስትሄድ የቡድን አጓራ ኦረን ያ የታነቀችበትን እንድትፈታ ትረዳታለች። ነገር ግን ኦረንም ከእርሷ የተጠበቀች አይደለች። በዚህም ምክንያት ብሳባ ኦረንን በማያገባት ነገር በመግባቷ ትምህርት ልታስተምራት ስትል መምህርቷ አዲስ ተማሪ ይዛ ወደ ክፍሉ በመግባት ለተማሪዎች ታስተዋውቃቸዋለች። እሷም ጂም ትባላል። በጣም ጎበዝ የቮሊቦል ተጫዋችም ናት። ቆየት ብሎም ኦረን ለጂም ያላትን ማንነት ዝቅ አድርጋ እንድትይዝ ልታስጠነቅቃት ትሞክራለች። ነገር ግን ሆንግ ወደ እነሱ ትመጣለች። ምክንያቱም እሷና ጂም አንደኛ ደረጃ ትምህርት ቤት ውስጥ አንድ ላይ ተምረው ነበር። የእነሱ ንግግር በብሳባ ይቋረጥ። እሷም አንደኛዋ ጫማዋ ስለቆሸሸ ሆንግን እንደ ግል አገልጋያ እንድታጸዳላት ታደርጋታለች። ብሳባ ሁሉንም ሰው እንደ ቆሻሻ ታያቸዋለች። ነገር ግን ማንም ምንም አያደርግም፣ ምክንያቱም ይፈሯታልና። ብሳባን የማትፈራ ብቸኛዋ ተማሪ ጂም ብቻ ናት። ምክንያቱም ብሳባ ገንዘቡን ስላላከችላት ያንን በቮሊቦል ኳስ መምታት ስትጀምር ጂም በመሃል ገብታ የተከላከለችላት ብቸኛዋ ሰው ናት። ብሳባ ጂምን ልታጠቃ ስትሞክር አሰልጣኙ በሰዓቱ ደርሶ ያስቆማቸዋል። ጂም እና ሆንግም በአንደኛ ደረጃ ትምህርት ቤት ውስጥ እያሉ ሰዎችን ይበድሉ ነበር። እንዲሁም አንድ ቀን ጂም ያስቀየመቻትን ልጅ በመደብደብ እጇ ላይ ህይወቷ ያልፋል። እናም ለዚህ ነው ጉልበተኝነትን የማትቀበል። በመቀጠልም ጂም እየተመገበች እያለ በድንገት ምግቧ ቀሚሷ ላይ ይንጠባጠባል። ራሷንም ልታጸዳዳ ስትሄድ ከጉን ጋር ትገናኛል። እናም ጥቂት ቃላትን ይለዋወጣሉ። ጉን ከሄደ በኋላ ኦረን ወደ እሱ እንዳትቀርብ ታስጠነቅቃታል። ምክንያቱም እሱ የብሳባ ፍቅረኛ ነው። ነገር ግን ነገሮች አስገራሚ መሆን የሚጀምሩት እዚህ ላይ ብሳባ ከጂም ጋር የሰላም ስምምነት ትፈልጋለች። ምክንያቱም አሰልጣኙ በሌላ ጠብ ውስጥ ካገባች ከቡድኑ እንደሚያባርራት አስፈራርቶታል። ጂም በጣራው ላይ ከአንዲት ጉልበተኛ ጋር የተጣላችበትን የበቀል ስሜት ገፍትራ የጣለችባትን ሁኔታ ታስታውሳለች። ሁሉም ሰው ራሷን እንዳጠፋች ቢያስብም ሆንግ ግን የሆነውን ሁሉ አይታለች። እናም ጂም ያለምንም ችግር በሰላም ስምምነቱን ትስማማለች። ነገር ግን ይህ ሁሉ ውሸት ነበር። ምክንያቱም እሷ ለብሳባ ፍቅረኛ መልእክትና አስገራሚ ፎቶዎችን ጭምር ስትልክለት ነበር። አሁን ጓደኛሞች ስለሆኑ ብሳባ ጂምን አብረው ወጥተው አንድ ቦታ እንዲያጠኑ ትጠይቃታለች። ጂምም ተስማምታ አብረው ይወጣሉ። ነገር ግን ቦታው በጣም አስፈሪ ነበር። ብሳባ ወደ አንድ የዝሙት ቤት እንዳመጣቻትና የተወሰነ ገንዘብ ወስዳ ጂምን ከወንዶች ቡድን ጋር ብቻዋን ጥላት እንደሄደች ይታወቃል። ብሳባ ያላወቀችው ነገር ግን ጂም ተራ ሴት አለመሆኗን ነው። ስለታማ መሳሪያ ማውጥታ አንደኛውን ወንድ ተወገዋል። ወንዶቹ እንዳይዟትም የምትችለውን ሁሉ ታደርጋለች። በመጨረሻም ከቦታው ማምለጥ ትችላለች። ጂም ለመጥፎ ሰዎች አሳልፋ በመሰጠቷ ብሳባን ትጋፈጣታለች። ነገር ግን ይህ ሁሉ ጂም ጠበኛ እንድትመስል የተደረገ ወጥመድ እንደነበር ትረዳለች። ጂምም ለእናቷ ደውላ ወደ ሌላ ትምህርት ቤት መዘዋወር እንደምትፈልግ ትነግራታለች። እናቷ ግን ችግሮቿን መጋፈጥ እንዳለባትና መጥታ ከርዕሰ መምህሩ ጋር እንደምትነጋገር ትነግራታለች። ብሳባ ጉን ከሌላ ሴት ጋር እያወራ መሆኑ ስታውቅ ነገሮች ይበልጥ እየተበላሹ ይሄዳሉ። ምክንያቱም ጂም የስክሪንሾት ምስሎችን በድብቅ ልካላት ነበር። ጉን ስለ ብሳባ መቼም ቢሆን ተምር እንዳልነበረ ያምናል። እናም ይቺ እብድ ልጅ አሰልጣኙ ጋር ቺት እያደረገች ቢሆንም ራሷን እንደ ተበዳይ በመቁጠር ብሳባ ሙሉ በሙሉ አብዳ ፍቅረኛዋን ያለምንም ማመንታት ትወገዋለች። በሁሉም ሰው ፊትም ሳይኮፓት መስላ ትታያለች። ጂም ደግሞ ነገሮች ከቁጥጥር ውጪ መሆናቸውን ትረዳለች። በግልጽ እንደሚታየውም ለብሳባ ሁሉ ነገር ይፈራረሳል። እናም ከትምህርት ቤትም ትባረራለች። ስለዚህም ግፊቱን መቋቋም ስላቃታት ህይወቷን ታጠፋለች። እናም ነገሮች ሁሉ መስመር የሚስቱት እዚህ ላይ ነው። ሙሉም ቡድኑ በቀብሩ ላይ ይገኛል። ነገር ግን ያ የራስ ምታት ስላለባት ለመሄድ ትወስናለች። ሆንግም ወደ ቤቷ ተሸኛታለች። በዚህም መነኮሳቱ ደርሰው ጸሎት ይጀምራሉ። በሌላ ቦታ ደግሞ አንድ ሰው የተለየ ስነ ስርዓት ሲያከናውን እንመለከታለን። እናም በዚህ ቅጽበት ኃይለኛ አውሎ ንፋስ ሙሉ ክፍሉን ያናውጠዋል። እንዲሁም የብሳባ የሬሳ ሳጥንም ይገለብጠዋል። እሷን በድንገት በጂም ፊት አይኖቿን ትከፍታለች። የሚገርመው ነገር ጂም ይህንን ያየችው ብቸኛዋ ሰው ነች። ስለዚህም ጓደኞቿ እንዲሻላት ከእሷ ጋር ለማደር ይወስናሉ። ነገር ግን ሁሉም ሰው ከተኛ በኋላ ኦረን አንድ ወንበር በራሱ ሲንቀሳቀስ ታስተውላለች። እናም በዚህ ቅጽበት አንድ እንግዳ ፈሳሽ ፊቷ ላይ ይንጠባጠባል። እናም ሁሉም ሰው እስኪነቃ ህልም እንደሆነ እስኪያስብ ድረስ መጮህ ትጀምራለች። በማግስቱም ብሳባ ህይወቷን ባጣችበት ቦታ ላይ የተቃጠሉ ነገሮች ክምር ያገኛሉ። አሰልጣኙም
የጽዳት ሰራተኛዋን ሁሉንም ነገር እንድታጸዳ ያዛታል። እሷ ግን ምንም ነገር ላለመንካት ፈቃደኛ አትሆንም። አንድ ሰው እዚህ ቦታ ላይ መንፈስ እንደጠራና ያ መንፈስ የሚጠላቸውን ሰዎች ለ2 ቀን ካሳደደ በኋላ በ3ኛው ቀን ሁሉንም እንደሚገድላቸው ትገልጽላቸዋለች። ነገር ግን ልጃገረዶቹ እሷን አላመኗትም። እናም ወደ መደበኛ ልምምዳቸው ይመለሳሉ። ነገር ግን ያ የብሳባን መንፈስ ማየት ትጀምራለች። እናም በዚያው ቅጽበት ሁሉም ሰው ያን ተከትሎ ወደ መታጠቢያ ቤት ይገባል። እዚያም የጽዳት ሰራተኛዋ እውነት ተናግራ ሊሆን እንደሚችል ያወራሉ። ከዚያም የጽዳት ሰራተኛዋ በድንገት ብቅ ትላለች። እናም በመንፈሱም ትያዛለች። ጭንቅላቷንም ደጋግማ መምታት ትጀምራለች። እናም ሁሉም ሰው እንደሚሞት በደሟ ትጽፍላቸዋለች። በዚያን ቅጽበትም መብራቱ ይጠፋል እና መንፈሱ መጀመሪያ ጂምን ለማጥቃት ይሞክራል። ነገር ግን ሌሎቹም ተከላክለው ያስጥሏታል። ልጃገረዶቹም ለመውጣት ቢሞክሩም የመታጠቢያ ቤቱ በር ተዘግቶ እንደቀረ ይረዳሉ። መንፈሱ ደግሞ እንደገና ሊያጠቃቸው ይሞክራል። ጉን የመታጠቢያ ቤቱን በር ከፍቶ በመግባት መብራቶቹን ይመልሳል። መንፈሱም ወደ ሆስፒታል የተወሰደችውን የጽዳት ሰራተኛ ይለቃታል። ከዛም መንፈሱ ጉንን እያሳደደ እንደሆነ ይረዳል። ስለዚህም ሁሉም ሰው በእሱ አስተያየት አንድ ጠንቋይን ለመጎብኘት ይወስናሉ። ጠንቋዩም የጥበቃ ስነስርዓትን እያከናወነ እናም መንፈሷ በቀል እንድትፈለግ ምን እንዳደረጉ ጠየቃቸው። ልጃገረዶቹም እንደ ቀልድ ብሳባ እብድ ነበረች አሉ። ስለዚህም ጠንቋዩ እሷን ለማስወገድ ስነስርዓት ለማድረግ ሲዘጋጅ፣ ነገር ግን የብሳባ መንፈስ አካሉን ይቆጣጠረዋል። እናም መቼም ቢሆን ከእሷ እንደማያመልጡ ትነግራቸዋለች። ጠንቋዩም ራሱን ደጋግሞ እንዲያጠቃም ታስገድደዋለች። ብሳባ ከአካሉ ከወጣች በኋላ ሽማግሌው ጠንቋይ በሚገርም ሁኔታ መንፈሱ ኃይለኛ እንደሆነ ይነግራቸዋል። መንፈስ ጠሪውም ማግኘት በጠሪውም ዕቃዎች ላይ የቅዱስ ውሃን መርጨት ወይም ጠሪውን በቀጥታ መግደል እንዳለባቸውም ያስጠነቅቃቸዋል። አሁን ሁሉም ሰው ጊዜ እያለቀባቸው መሆኑን ይረዳል። ስለዚህም ጠሪው ማን እንደሆነ ማሰብ ይጀምራሉ። አንዳንዶቹ አሰልጣኙን ይጠረጥራሉ። ነገር ግን የብሳባ አባት የጥቁር አስማት ስለሚለማመድ ቡድኑ መጀመሪያ እሱን ለመመርመር ይወስናል። ነገር ግን ከዛ በፊት ፈተናዎቻቸውን መፈተን አለባቸው። እናም እየተፈተኑ እያሉ ብሳባ ካልታወቀ ቦታ በጠቅላላ ክፍል ፊት ብቅ በማለት የፈተና ወረቀቷ የት እንዳለ ትጠይቃለች። እናም ሁሉም ሰው በጣም ይደናገጣል። ርዕሰ መምህሩ በጓደኛቸው ሞት የተነሳ በተፈጠረ ውጥረት የመጣ ቅዠት እንደሆነ ያስረዳቸዋል። ጂም ግን ያለምንም ማቅማማት አሰልጣኙ ጠሪው እሱ ነው በማለት ትከሰዋለች። ያንን ያደረገውም ለፍቅር እንደሆነም በሁሉም ፊት ትጨዋለች። ነገር ግን ብሳባ አሰልጣኙን ተቆጣጠረውና ብዙ የማይረቡ ነገሮች መናገር ይጀምራል። እሷን በፍቅር ሳይሆን ዝም ብሎ አብሯት ለመተኛት እንደጠራት ይናገራል። በመጨረሻም ሱሪም በማውለቅ በኃይል ይጨዋል። ከዚያም ከዚህ አሳፋሪ ትዕይንት በኋላ ቡድኑ ለምርመራ ወደ ብሳባ ቤት ያመራል። ነገር ግን እያንዳንዱ በር ስለተቆለፈ ጉን መስኮቱን በመስመር ሁሉም እንደ ሌባ ወደ ውስጥ ይገባሉ። ከዛም እንግዳ የሆነ ክፍል ያገኛሉ። እናም ሁሉም ነገር ወደ ብሳባ አባት ወንጀለኝነት ስለሚጠቁም የጥሪ ስነ ስርዓቱን ለመስበር በማሰብ የሚያዩትን ሁሉ ማውደም ይጀምራሉ። በዚያው ቅጽበት የብሳባ አባት ወደ እነሱ ይመጣና እንደ እብድ በቢላ ሊያጠቃቸው ይሞክራል። እናም ጂም በሰውየው ላይ ቅዱሱን ውሃ እስክትረጭ ድረስ ጉን ከሱ ጋር ፊት ለፊት ይጋፈጣል። ከዛም በድንገት ወደ ላይ በመሮጥ በአንድ መስኮት በኩል ለማምለጥ ይሞክራል። በጣሪያውም ላይ ሲያልፉ ሆንግ አንድ እንግዳ አሻንጉሊት ታገኛለች። እናም ወደ መሬት ጥለውት ቅዱስ ውሃ ይረጩበታል። ከዚያም አንድ ነገር እሱንም በማሳደብ በብረት ርብራቦች ላይ እንዲወድቅ ያደርገዋል። ተመልሶ ለመነሳት ቢሞክርም ነገሮች ይበልጥ ተባብሰው እዛው ህይወቱ ያልፋል። ጉንና ጂም አሻንጉሊቱን አስቀድመው ማውደማቸውን ለማሳየት ሆስፒታል ያለውን ጠንቋይ ይጎበኙት። ጠንቋዩ ጥሩ ስራ እንደሰሩ በማሰብ እንዲሁም ለመንፈሱ መባ እንዲያቀርቡ ነገራቸው። ስለዚህም በትክክል ያንን ያደርጋሉ። እናም ለብሳባና ለአባቷ ነፍስ ሰላም እንዲያገኙ ይጸልያሉ። ጉን አሁን እኩለ ሌሊት መሆኑን ያስተውላል። ስለዚህም ሶስተኛውን ቀን በይፋ ተርፈዋል። እናም በመጨረሻም ደህና እንደሆኑ ያስባሉ። ከዛም ልክ ሊወጡ ሲሉ ጂም መባውን ባቀረበው ቦታ ላይ ስልኳን ስለረሳች ትመለሳለች። ካነሳችን በኋላ ዙሪያውን በመመልከት አንዳንድ ጥቋቁር የአስማት መሳሪያዎችን ታስተውላለች። ከእነዚህም መካከል ካጠፉት አሻንጉሊት ጋር ተመሳሳይ የሆነ አሻንጉሊት ትመለከታለች። ሰውየውም እነዚህ መሳሪያዎች ሰዎችን ከመናፍስት እንደሚጠብቅ ያብራራላታል። እናም ጂም የብሳባ አባት ለጥበቃ ሲል በቤት ውስጥ እንዳስቀምጣቸው ትረዳለች። ሙሉውንም ክፍሉን ከተለያዩ አሻንጉሊቶች ጋር በማውደማቸውና እሱን የሚጠብቀው ብቸኛውን ነገር በማስወገዳቸው ብሳባ በቀላሉ እንድትገድለው እንደፈቀዱላት ትረዳለች። ነገር ግን ለምን የገዛ አባቷን ገደለችው? ምክንያቱም በሰከረ ቁጥር ይደበድባት ስለነበር ነው። ብሳባ ጠንቋዩን ትጎበኘዋለች። እናም ያለምንም ማቅማማትም ትገድለዋለች። ትዕይንቱም በመቀጠል ብሳባ በድንገት ብቅ ስትል ጂምን እየጠበቀ ወደ ነበር ጉን ይቀየራል። መንፈሱም ጭንቅላቱን በሚገርም ኃይል ይይዘዋል። እናም መኪናውም በራሱ መሄድ ይጀምራል። ጉን የመቀመጫውን ቀበቶ በማሰሩ መኪናው ከግንብ ጋር ቢጋጭም ይተርፋል። በዚያኑ ቅጽበት ጂም ትደርሳለች። እናም በሩን ለመክፈት ብትሞክርም ባለመቻሏ
በብረት ዘንግ መስኮቱን ሰብራ እሱን ለማውጣት ትሞክራለች። ከዚያም በርካታ የብረት ዘንጎች ተንሸራተው ይወርዳሉ። እንደ እድል ሆኖ ጂም ምንም አልሆነች። ነገር ግን መንፈሱ መኪናውን በድጋሚ ወደኋላ በኃይል በመንዳትና ጉንን እንዳይንቀሳቀስ በማድረግ ከተቀበረ የኮንክሪት ፌሮ ጋር በኃይል እንዲጋጭና አንገቱ እንዲቀላ ታደርገዋለች። ጂምም በፍጥነት ጠንቋዩን ለመጠየቅ ወደ ሆስፒታል ትሄዳለች። ነገር ግን እሱም እንደሞተ ትረዳለች። በአቅራቢያውም ካለ ጠረጴዛ ላይ ቢላ አንስታ ለሆንግ ገና እንዳልተጠናቀቀ ትነግራታለች። በብሳባም ቤትም እንዲገናኙም ትጠይቃታል። ሆንግን ለኦረንም ለመንገር ትደውላታል። ነገር ግን ትዕይንቱ ወደ ያ ይቀየራል። እሷም አሁን ሁሉም ነገር ደህና እንደሆነ ታስባለች። ካልታወቀ ቦታ አንድ ሰው መስኮቱ ላይ ድንጋይ ይወረውራል። ያ ወደ ውጭ ትመለከት ጂም ብሳባ አሁንም እያሳደደቻት እንደሆነ የሚገልጽ መልእክት ትልክላታል። ነገር ግን ያ እሱን ለማንበብ ጊዜ የላት። ምክንያቱም ብሳባ ህይወቷን ልታጠፋው እሷ ጋር መታለች። ከዚያም አንድ የብረት ቁራጭ አይኗን ይወጋታል። ብሳባም አንደኛውን እግሯን ትሰብርላታል። እናም ያ የምትችለውን ያህል ወደ በሩ ብትሮጥም ብሳባ በሩን እንድትከፍትላት አትፈቅድላት። የያ እናትም ድምፁን ሰምታ ለማጣራት ወደ ክፍሏ በመምጣት በሩን ስትከፍተው ያ ግን በህይወት የለችም። ይህ በእንዲህ እንዳለ ጂም ወደ ብሳባ ቤት ትደርሳል። ነገር ግን ማንም ሌላ ሰው እንዳልመጣም ትረዳል። ምክንያቱም ያ ቀድሞውኑ ሞታል። እናም ሆንግ ኦረንን በብሳባ በሞተችበት የቅርጫት ኳስ ሜዳ ላይ እንድትገናኛ ታሳመነቻት። ሆንግ አስቀድማ ከጂም ጋር እንደተነጋገረችና መንፈሱን እንዴት ማስቆም እንዳለባቸው እንደምታውቅ ትነግራታለች። እናም ማድረግ ያለባቸው ነገር ቢኖር አንድ ጠብታ ደማቸው ማቅረብና ለብሳባ ከልብ ይቅርታ መጠየቅ ነው። ኦረን ትፈራል። እናም ሆንግ ወደ ትምህርት ቤት እንዳመጣቻት ለጂም መልእክት ትልክላታለች። ነገር ግን ሆንግ ሌሎች በሙሉ አስቀድመው መሞታቸውን ስትነግራት ኦረን የጠየቀቻትን ለማድረግ ትወስናለች። አንድ ጠብታ ደሟንም ካቀረበች በኋላ ኦረን ብሳባን በመግደላቸው ምክንያት በሁሉም ሰው ስም ይቅርታ ትጠይቃለች። ይህም ሆንግን ከልብ ያስገርማታል። ከዛም ትዕይንቱ ወደ ኋላ በመመለስ ጉንን ከወጋችው በኋላ ብሳባ ጉንን እያወራች የነበረችው ሴት ጂም መሆኗን እንደተረዳች ታወቀ። ይህም በግልጽ በመካከላቸው ጠብ ተፈጠረ። እናም ጉን በመካከላቸው ገብቶ ሊለያያቸው ሲሞክር ብሳባ ተበዳይ ሆና መጫወቷን ስለቀጠለች ከአሰልጣኙ ጋር ተኛ እንደነበረ እንደሚያውቅ ነገራት። እሷም ወዲያውኑ እንደገና ወደ ጂም ስትዘልባት ሁሉም በተመሳሳይ ጊዜ በኃይል ሲገፏት ብሳባ ከቁመ ብረት ጋር በጉሮሮዋ በኃይል ስለተጋጨች ሕይወቷ እዚያው አለፈ። ጂምም እንደቀላል ይገባታል አለች። ከዚያም የብሳባ የስፖርት ልብሶችን አልብሰው የደህንነት ካሜራዎችን ራሷን ለማጥፋት ወደ ላይ እንደወጣች እንዲያስመስል ገመድ ይዘው ወደ ላይ ወጡ። በእውነቱ ግን አስክሬኗን የሰቀሉ እነሱ ነበሩ። እናም ሆንግ ከዚህ ውስጥ ምንም የማታውቀው ነገር አልነበረም። እናም አሁን ብሳባ ለምን በቀል እንደምትፈልግ ግልጽ ሆነ። ነገር ግን አስገራሚው ነገር መንፈሱን የጠራው ሰው ሆንግ ነበረች። በፊልሙ መጀመሪያ ላይም ካየነው ጠንቋይዋ ጋር የነበረችው እሷ ነበረች። ስለዚህም ብሳባ በመጨረሻ ስትመጣ ሆንግ ኦረንን ትገድላታለች። ከአጭር ጊዜ በኋላ ጂም በመጨረሻ ትደርሳለች። ነገር ግን ጓደኛዋ እዚያ ተንጠልጥላ ታገኛታለች። ነገር ግን ሆንግ ለምን ብሳባን ጠራቻት? ምክንያቱም እሷ መበደልን የምትወድ የማሶሂስት ታማሚ ነበረች። ጂም ታሰቃያት የነበረውን ጉልበተኛ ስታስወግድላት ሆንግ ብቸኝነት ከመሰማት ውጪ ምንም ማድረግ አልቻለችም ነበር። ቢሆንም ግን በዚህም ትምህርት ቤት ብሳባን አገኘች። ነገር ግን ጂም እሷንም ወሰደችባት። በዚህም ስለተናደደች ጠንቋያ የሰጣትን ቢላ አውጥታ ጂምን ሆዷ ላይ ወጋቻት። የብሳባ መንፈስም ደግሞ እጇን ይይዛታል። ሆኖም ግን ጂም የጌም ኦፍ ትሮንስ አይነት እርምጃ በመውሰድ የሆንግን ጉሮሮ ትቀለዋለች። እንዲሁም ከመንፈሱም ትገላገላለች። ጂም ሆንግ የተጠቀመችበትን መሳሪያ የት እንዳለ ማወቅ ትፈልጋለች። ነገር ግን በዛው ቅጽበት በቢላዋ ላይ ያለው ጊንጥ መሰል ፍጥረት ወደ ጂም ሆድ በመሳብ ይገባል። ሆንግና ብሳባም በዳግም መወለድ ነገሮች እንዲጠናቀቁ አጥብቀው ይይዟታል። ከጥቂት ጊዜ በኋላ ጂም ለእናቷ ደውላ ሁሉም ነገር ደህና መሆኑን ትነግራታለች። ከዛም ከጥቂት ሰከንዶች በኋላ ሆንግ ትመጣለች። እናም ጂም ጫማዋን እንድታጸዳላት ትጠይቃታለች። በመጨረሻም ፊልሙ ብሳባ አሁን ላይ ጂም መሆኗን በማሳየትና ሆንግ በደስታ ታጸዳላት በማሳየት ይጠናቀቃል።